ትላንት የሚባል ነገር የለም ነገ የሚባል ነገር የለም አሁን አዲስ ኪዳን ማለት እኮ አሁን ነው እኮ አሁን ሰማይን ምድር ላይ ቀራንዮን መንበር ላይ ዕለተ ዓርብን ዛሬ ላይ ማግኘት ምንችለው በአዲስ ኪዳን ነው አዲስ ኪዳን አሁን ነው ትንሽኛ አሁን ድነናል ስንል ይረበሻሉ ሰዎች በሃይማኖት ሆነዋል እንጂ ይሆ ገና ይሆናል የሚል ነገር የለም እኮ የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑት ይሄንን ጽፍላችኋለሁ የለመነው ልመና እንደሚሰጠን ብናምን አሁን እንደተቀበልን እናውቃለን አንደኛ ዮሐንስ 5:13 አንተ መሰበጻይከም ወሃበ ጽዮን ሀገር እግዚአብሔር ያው ኢየሩሳሌምን ተበሰማያት ወሃበአኢላም መላእክት ፍስዋን ወማህበር በኩር ለጽሁፍ አስማተው በሰማያት ወሃበ እግዚአብሔር መኮንነ ኩሉ ወሃበ ኢየሱስ ሩይ ወመርላዳስ ስራት ወለን ዛ ተደምነ ባቢዜ ይሄይስ ተናግሮ እግዚአብሔር ይላል ዕብራውያን ምዕራፍ 12 ቁጥር 22 ላይ እነሆ እናንተ ወደ ሕያው እግዚአብሔር ከተማ ወደ ታላቁ ተራራ ወደ ጽዮን ከገቡ ማጣት ካገኙ ማጣት ከገቡ መውደቅ ከቆሙ መውደቅ ከቀረቡ መራቅ ወደ ሌለበት ወደ ሕያው እግዚአብሔር ከተማ ገብታችኋል ይላል ኢየሱስ ክርስቶስ አስታራቂያችን ነው አስታራቂ ነው ከሱ ውጪ አስታራቂ የለም ከራሱ ያስታረቀን ከአባቱ ያስታረቀን ከመንፈስ ቅዱስ ያስታረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላስይስ 1:20 ላይ እንደተጻፈው በመስቀል ላይ ባፈሰሰ ደሙ ዛሬ ለዘላለሙ ፍጹም እርቅን አደረገ የኢየሱስ ክርስቶስ ደሙ አስታራቂ ነው በእኛ አነጋገር ደም ይጠራል ይባላል ደም ይጠራል ማለት ደም ያፋስሳል ማለት ነው ነገር ግን ላንደና ለመጨረሻ ጊዜ ደምን ያደረቀው ደም ስለ ይቅርታና ስለ ምሕረት የሚጣራው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ነው አዎ ታላቁ የሰባ ግብዣ ላይ ኮንደር ሰዎች ይታረቃሉ የተኮራረፉ የተጣሉ ምግብ መብልና መጠጥ ያፋቅራል ይባላል ስለዚህ በቀራንዮ ላይ የተደገሰው ታላቁ ግብዣ የተጠመቀው የከረመው ያረጀው ታላቁ የወይን ጠጅ ዛሬ በሰማይና በምድር መካከል እርቅን አስፈጸመ በመጽሐፈ ኪዳን ላይ ወአረቀ ማእከሌነ በመካከላችን እርቅን አደረገ ይላል ኢየሱስ ክርስቶስ አስታረቀ ማለት ከአብ ከመንፈስ ቅዱስ አነሰ ማለት አይደለም ለምን ማለት አይደለም ተለማመጠ ማለት አይደለም ከክብሩ ወረደ ማለት አይደለም አደራችሁ ይህ ታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት እጠይቃለሁ ለአሁን ይዤላችሁ የመጣሁት ርዕስ ለአቡነ ገብርኤል የቤዛነት ትምህርት የተሰጡ ውሽልሽል ምላሾች የሚል ነው ሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል በአንድ መድረክ ላይ ተገኝተው ስለ ኢየሱስ ክርስቶስ ቤዛነት ሲያስተምሩ ፍጡር ቤዛ መሆን አይችልም ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው እያሉ ይገልጻሉ ለዚህ ትምህርታቸውን በእማኝነት የሚጠቅሱት በዕብራውያን 9:11-12 እንዲህ ይላል ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በመትበልጠውና በመትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ላልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች ደም አይደለም ይላል በኦሪት ዘመን ሊቀ ካህኑ የሕዝቡን ኃጢአት ለማስተስረይ በመገናኛ ድንኳኑ የጠቦቶችና የጥጆች ደም ይዞ ወደ ቅድስቱ ይገባ ነበር ኢየሱስ ግን የጠቦትና የጥጃ ደም ይዞ ሳይሆን የራሱን ደም ይዞ ራሱን ቤዛ አድርጎ ወደ ቅድስቱ ገባ ከዚያ በፊትም ከዚያ በኋላም ኢየሱስ የፈጸመውን የቤዛነት ተግባር የፈጸመ
ሊፈጽም የሚችልን ፍጡር የለም። ከዚህ አኳያ የአቡነ ገብርኤል ትምህርት ስህተቱ ምኑ ጋራ ነው? ኢየሱስ የፈጸመውን የቤዛነት ተግባር የፈጸመ ፍጡር አለ ወይ? ካለ እርሱ ማን ነው? መቼ፣ የት፣ እንዴት ለሚለው ጥያቄ መልስ የላቸውም። በርከት ያሉ ሚዲያዎችም ለአቡነ ገብርኤል የሰጡት መልስ የሚከተለውን ይመስላል። አንደኛው ቡድን ለተነሳው የቤዛነት ትንታኔ ቀጥተኛ መልስ ከመስጠት ይልቅ ቤተክርስቲያንን ከማፍረስ ሴራ ጋር ከሆነ ፍኖተ ጽድቅ የተሰኘ ማህበር ጋር ከሆነ ሀብታም ግለሰብ ጋር ከሆኑ ድብቅ ቡድኖች ጋር እያስተሳሰረ ለመመለስ ይሞክራል። የዚህ አይነቱ የሴራ ትንታኔ ለጉዳዩ ቀጥተኛ መልስ የማይሰጥና ተቀባይነት የሌለው ነው። ሁለተኛው ቡድን በመዝገበ ቃላት ወይም ከመዝገበ ቃላት ትርጉም ጋር እያገናኘ የማይገናኝ ጥቅስ ለማጣቀስ እየሞከረ ሲፍገመገም ታዝበናል። ለምሳሌ ቤዛ የተያዘን የተወሰደን ነገር ለማስመለስ የሚከፈል ዋጋ ካሳ ለውጥ ነው እያለ የኢየሱስን አዳምን ከኃጢአት ባርነትና ከዘለዓለማዊ ሞት ለማዳን ኢየሱስ የከፈለውን የቤዛነት ሥራ ከጓዳ ቁሳቁስና ቅራቅንቦ ጋር እያስተሳሰረ ለማጣጣልና ለማራከስ የሞከረም አለ። እንደ ቤዛ ያለ በርካታ ትርጉም ያለው ቃል ጥቅም ላይ ሲውል የቃሉ ትክክለኛ ፍቺ የሚገኘው በኮንቴክስቹዋል ሚኒንግ ወይም በቃሉ አገባብ ውስጥ ነው። የኢየሱስ የቤዛነት ተግባርና የታገተ ሰው ለማስለቀቅ የሚከፈል ቤዛ ወይም ራንሰም መኒ ትርጉማቸውም ውጤታቸውም ይለያያል። ከዚህ አኳያ አቡነ ገብርኤል የኢየሱስን የቤዛነት ትርጉም በግልጽ ያስቀመጡ በመሆናቸው ወደ መዝገበ ቃላትና ከጉዳዩ ጋር ምንም ግንኙነት ወደ ሌላቸው ጥቅሶች የሚያሯሩጥ ጉዳይ የለም። ሶስተኛው ቡድን የጨረቃ ጳጳስ አማርኛ ለሚያውቅ ሰው በዘር የተሾሙ ጳጳስ የሚል መንደርተኝነትና ዘረኝነት የተቀላቀለበት አቡነ ገብርኤልን ለመግፋትና ለማሸማቀቅ የተሞከረበት አካሄድም አለ። ይህ አይነቱ ከኛ ወዲያ ካህንና አዋቂ ላሳር የሚለው የተሳሳተ ግንዛቤና እብሪት ቤተክርስቲያንን ይበልጥ የሚከፋፍል በቋንቋዬ ልማር የራሴ ሲኖዶስ ይኑረኝ ወደሚል ሐሳብ ሰዎችንና ሕዝብን የሚገፋ በመሆኑ የቤተክርስቲያንን አንድነት አደጋ ላይ ስለሚጥል ጠቃሚ አይመስለኝም። አራተኛው ቡድን ደግሞ ምዕመኑን የሚንቅ ነው። በመሰረቱ እምነት ሁለት አይነት መልኮች አሉት። የግልና የቡድን መልኮች አሉት። እያንዳንዱ አማኝ በፈጣሪ ፊት የሚቀርበውም የሚጠየቀውም በግሉ በመሆኑ ስለሚከተለው ሃይማኖትና እምነት ይብዛም ይነስ የሚያውቀውና የሚጠይቀው ነገር አለ። ሃይማኖትን ቶታሊ የሃይማኖት አባቶች ወይም የሊቃኑ ብቻ አድርጎ ምዕመኑን ደደብ አድርጎ መውሰድና ማሰብ የትዕቢትና እብሪት አይጠቅምም። አንዳንዴም ከሃይማኖት መሪዎቹና ሊቃኑ የተሻለ ያነበበና ያወቀ ምዕመን መኖሩን ማወቅም አይከፋም። ጠቅለል አድርገን ስናየው ለአቡነ ገብርኤል የቤዛነት ትምህርት የተሰጠው ምላሽ በአብዛኛው ከላይ በጠቀስኳቸው ምክንያቶች የተውሸለሸለና የወደቀ ፍጹም ተቀባይነት የሌለው ሆኖ አግኝቼዋለሁ። በጽናት ማስተማር እንጂ በጽናት መሳደብና ነገሮችን ማውሸልሸል አይበጅም። ለአሁኑ አበቃው። አመሰግናለሁ። ነይ ማርያም ነይ ቤዛዊት ዓለም